በዩክሬን ሰማይ ላይ የሚሰማው የፍንዳታ ድምጽና በመኖሪያ መንደሮች ላይ የሚያርፈው የሚሳኤል ናዳ የዛሬዋን ቀን ማለዳ እጅግ አስፈሪ አድርገውታል። የሩሲያ ጦር በዛሬው ዕለት ባከናወነው መጠነ ሰፊ የአየር ላይ ጥቃት በዋና ከተማዋ ኪየቭ፣ በካርኪቭ፣ በዛፓሪዥያና በክሪቪሪህ የሚገኙ ሲቪል ተቋማትንና የመኖሪያ ህንፃዎችን ኢላማ ማድረጉ ተረጋግጧል። ከጠዋቱ ጀምሮ ኪየቭን ያናወጡት ተከታታይ ፍንዳታዎች ዩክሬን የአየር መከላከያ ሰራዊት ወደ ከተማዋ የሚወጡትን ባላስቲክ ሚሳኤሎችና ድሮኖችን ለመመከት ከፍተኛ ትግል ሲያደርግ እንዲውል አስገድደውታል። የኪየቭ ከተማ ወታደራዊ አስተዳደር ኃላፊ ቲሙር ቲካቸንኮ እንደገለጹት ጥቃቱ እጅግ የተቀናጀና አውዳሚ የሆኑ የጦር መሳሪያዎችን የተጠቀመ ሲሆን ነዋሪዎች የአየር ጥቃት ማስጠንቀቂያውን እስከሚነሳ ድረስ ከመከላከያዎቹ እንዳይወጡ ጥብቅ መመሪያ መስጠቱን የኪየቭ ዲፓርትመንት ዘገባ ያመላክታል። የኪየቭ ከንቲባ ቪታሊ ክሊችኮ በጥቃቱ ወቅት የአየር መከላከያ ስርዓቱ በተለያዩ አቅጣጫዎች የሚሰነዘሩትን ሚሳኤሎች ለመጥለፍ ሲረባረብ መቆየቱንም አረጋግጠዋል። ይሁን እንጂ በጥቃቱ ምክንያት በኪየቭ ሆሌሲቪስኪ አውራጃ በሚገኝ የግል ይዞታ ላይ ከፍተኛ የእሳት አደጋ ተመዘገበ ሲሆን በቼፐርስኪ አውራጃ ደግሞ ባለ 2 ፎቅ መኖሪያ ቤት በእሳት መያያዙ ተዘግቧል። የዩክሬን መረጃ ምንጮች እንደሚጠቁሙት ከሆነም የሩሲያ የጦር አውሮፕላኖች ጥቃታቸውን ሊቀጥሉ እንደሚችሉ የሚያሳዩ ምልክቶች እየታዩ ነው። በካርኪቭ ከተማ ደግሞ ሩሲያ 17 ድሮኖችንና 2 ሚሳኤሎችን በመጠቀም በስሎቪድስኪ አውራጃዎች ላይ ጥቃት ፈጽማለች። በከተማዋ በሚገኝ ባለከፍተኛ የፎቅ መኖሪያ ህንፃ ላይ በደረሰው ጉዳት ቢያንስ 9 ሰዎች የቆሰሉ ሲሆን በራይ ኦሎኔቪካ መንደር በደረሰው ጥቃት ደግሞ ህጻናትን ጀምሮ የተጎጂዎች ቁጥር ወደ 14 ከፍ ማለቱን የክልሉ ገዢ ኦሎ ሲኒሆቦቭ አስታውቀዋል። በዛፓሪዥያ ግዛት የታየው ውድመት ደግሞ ይበልጥ አሳዛኝ ገጽታ አለው። የክልሉ ገዢ ኢቫን ድሮዶቭ እንደገለጹት የአንድ አፓርታማ ህንፃ በርካታ ፎቆች በእሳት የተያያዙ ሲሆን በጥቃቱ ምክንያት የአንድ ሰው ህይወት ሲያልፍ 8 ሰዎች ደግሞ ከባድና ቀላል ጉዳት ደርሶባቸዋል። በተጨማሪም አንድ የንግድ ማዕከልና የግል መኖሪያ ቤቶች በከፊል ወድመዋል። በክሪቪሪቭ ከተማ በተመሳሳይ መልኩ ባለከፍተኛ ፎቅ መኖሪያ ህንፃ ላይ በደረሰ የሚሳኤል ጥቃት የ89 ዓመት አዛውንትና የ82 ዓመት ሴት ላይ ጉዳት ደርሷል። እነዚህ ጥቃቶች የተፈጸሙት ባለፈው ሳምንት በስዊዘርላንድ ጄኔቫ በሩሲያ ዩክሬንና በአሜሪካ መካከል የተካሄደውን የሰላም ድርድር ተከትሎ መሆኑ የሰላሙ መንገድ ምን ያህል ፈታኝ መሆኑን የሚያሳይ ነው። በዲፕሎማሲ መስመር ያለው እንቅስቃሴ ቢቀጥልም ዩክሬን ግን የረዥም ጊዜ የመከላከል አቅሟን ለማጠናከር ከምዕራባውያን ሀገራት ጋር ያላትን ወታደራዊ ትብብር ወደ ላቀ ደረጃ እያሸጋገረች ትገኛለች። ፕሬዚዳንት ቮሎዲሚር ዜሌንስኪ በቅርቡ እንደገለጹት 4 የዩክሬን መከላከያ ተቋማት ከዴንማርክ ከፊንላንድና ላትቪያ ኩባንያዎች ጋር የጋራ የማምረት ስምምነት ተፈራርመዋል። ይህ ከዩክሬን ጋር የገንቦ የተሰኘው ተነሳሽነት ዩክሬን የራሷን የድሮን ምርት በማስፋፋት የሩሲያን ጥቃት ለመመከትና ወደፊት የሚመጡ ስጋቶችን ለመከላከል የያዘችው ስትራቴጂካል አካል ነው። በተፈረሙት የስምምነት ሰነዶች መሰረት አጠቃላይ የኢንቨስትመንት መጠኑ 800 ሚሊዮን ዩሮ ወይም 950 ሚሊዮን የአሜሪካ ዶላር አካባቢ መሆኑ ተገልጿል። የስምምነት በአየር ላይና በምድር ላይ የሚንቀሳቀሱ ሰው አልባ ተሽከርካሪዎችን በጋራ መምረትን የሚያካትት ሲሆን የዩክሬን የመከላከያ ኢንዱስትሪ ወደ አውሮፓ ገበያ እንዲቀላቀል ትልቅ በር የሚከፍት ነው። የዩክሬን የመከላከያ ኢንዱስትሪ ምክር ቤት እንደገለጸው ስምምነቱ የቴክኖሎጂ ሽግግርንና የሰው ኃይል ልምድ ልውውጥን የሚያካትት ነው። ፕሬዚዳንት ዜሌንስኪ ይህ እንቅስቃሴ ራሱን የቻለ የአውሮፓ መከላከያ ኢንዱስትሪ መሰረት ለመጣል እንደሚረዳ ገልጸው ሌሎች አጋር ሀገራትም በዚህ ጥረት ውስጥ እንዲሳተፉ ጥሪም አቅርበዋል። ይበልጥ የሚያስደንቀው ዜና ደግሞ የመጀመሪያው የዩክሬን ድሮን አምራች ፋብሪካ በዩናይትድ ኪንግደም ምድር ስራ መጀመሩ በይፋ መግለጹ ነው። የዩክሬኑ ክልበር ኤሮስፔስ ከዴንማርኩ ኮፐንሃገን ግሎባል ጋር እንዲሁም ሬም ቴክኖሎጂና ቴንኮር የተሰኙ የዩክሬን ኩባንያዎች ከፊንላንድ ተቋማት ጋር የጋራ ስራቸውን ጀምረዋል። በሌላ የፖለቲካ ግንባር ደግሞ በሩሲያና በቤላሩስ መካከል ያለው ስልታዊ አንድነት እየጠነከረ መምጣቱ ታይቷል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ በሞስኮ በሚካሄደው የህብረት መንግስት ከፍተኛ ምክር ቤት ስብሰባ ላይ በጋራ ሰብሳቢነት እየመሩ ይገኛሉ። የክሬምሊን የዜና አገልግሎት እንደገለጸው ስብሰባው በ2024 እስከ 2026 የህብረት ስምምነት አፈጻጸምን የሚገመግም ሲሆን ለቀጣዮቹ 3 ዓመታት በ2027 እስከ 2029 የሚሆን አዲስ ስትራቴጂ ሰነድ ላይ ይመክራል። የስብሰባው አጀንዳ 7 ዋና ዋና ነጥቦችን የያዘ ሲሆን የሁለትዮሽ ኢኮኖሚ ውህደት፣ የድንበር ተሻጋሪ ትራንስፖርት፣ የጥራት ቁጥጥር ኮሚቴ መመስረትና በዓለም አቀፍ ህግ ጉዳዮች ላይ የሚኖረውን የጋራ ድጋፍ ያካትታል። ፕሬዝዳንት ሉካሼንኮ ለዚሁ ስብሰባ ረቡዕ ዕለት ሞስኮ መግባታቸው ይታወሳል። በጦር ግንባር በኩል የሩሲያ መከላከያ ሚኒስቴር ባወጣው ዕለታዊ ሪፖርት የሩሲያ ባትል ግሩፕ ኤስ ፔትሮቭስክ ክልል የሚገኙ የዩክሬን የጦር ምሽጎችን መምታቱን አስታውቋል። የሩሲያ ሰራዊት ክራንስፖል የተሰኙ
በሌዘር የሚሰሩና እጅግ ዘመናዊ የመድፍ ጥይቶችን በመጠቀም በጫካ ውስጥ ተደብቀው የነበሩ የዩክሬን የመከላከያ መስመሮችን ማውደሙን ገልጿል። በጥቃቱ ከመሬት በታች የተገነቡ ምሽጎች፣ የመገናኛ መሳሪያዎችና የሰው ኃይል በከፍተኛ ሁኔታ ወድመዋል። ይህ አይነቱ በቴክኖሎጂ የታገዘ ጥቃት ጥይቶችን በአግባቡ ለመጠቀምና የሰራዊቱን ደህንነት ለመጠበቅ እንደሚረዳ ሚኒስትሩ አጽንኦት ሰጥተዋል። የሩሲያ ሰራዊት በእነዚህ ወታደራዊ እንቅስቃሴዎች ወቅት በሀገር ውስጥ የተመረቱ የመገናኛና የቁጥጥር ስርዓቶችን ብቻ እየተጠቀመ መሆኑንም ገልጿል። በዲፕሎማሲያዊ መድረክ ደግሞ ሩሲያ በዩክሬን መንግስት ላይ እጅግ ከባድ የሆነ ክስ ሰንዝራለች። ከፍተኛ የሩሲያ ዲፕሎማት ኪሪል ሎግቪሮቭ እንደገለጹት የዩክሬን መንግስት በመካከለኛው ምስራቅና በአፍሪካ ከሚንቀሳቀሱ ሽብርተኛ ቡድኖች ጋር የቅርብ ግንኙነት አለው። ይህ ግንኙነት ደግሞ መርዛማ የሆኑ ኬሚካሎችና ቶክሲክ ኤጀንቶች በሽብርተኛና በወንጀለኛ ድርጅቶች እጅ እንዲገቡ ከፍተኛ ስጋት ፈጥሯል ብለዋል። ዲፕሎማቱ ይህ ጉዳይ በዓለም አቀፍ ኬሚካል ጦር መሳሪያዎች መከላከያ ድርጅት መድረክ ላይም በተደጋጋሚ መነሳቱንና ሩሲያ ስጋቷን እየገለጸች መሆኑን ተናግረዋል። አክለውም ዩክሬንና ምዕራባውያን ደጋፊዎቿ ለዚህ ጥያቄ የሚሰጡት ምላሽ ሁልጊዜም በጭንቀት የተሞላ መሆኑንም ገልጸዋል። እንደ ሩሲያ ባለስልጣናት እምነት የዩክሬን ድርጊት በቀጠናው ብቻ ሳይሆን በዓለም አቀፍ ደረጃ የሽብርተኝነት ስጋትን ሊያባብስ ችሏል። ከዚህም በተጨማሪ የቀድሞ የዩክሬን ጠቅላይ ሚኒስትር ኒኮላይ አዛሮቭ በሰጡት ቃለ መጠይቅ ፕሬዚዳንት ዘለንስኪ በሙስና ቅሌት ምክንያት ከስልጣን ሊለቁ እንደሚችሉ ግምታቸውንም ሰጥተዋል። አዛሮቭ እንደሚሉት የዩክሬን ብሔራዊ ጸረ ሙስና በፕሬዚዳንቱ ላይ በቂ ማስረጃ ካሰባሰበ አሜሪካውያን ለዘለንስኪ መነሳት ፈቃድ መስጠታቸው አይቀሬ ነው። በተለይ በኢነርጂ ዘርፍ የተመዘበረው የ100 ሚሊዮን ዶላር ምዝበራና ኦፕሬሽን ሚዳስ የተሰኘው ምርመራ የፕሬዚዳንቱን አስተዳደር በከፍተኛ ሁኔታ እየፈተነው ይገኛል። በጥቅምት ወር 2025 የተጀመረው ይህ ምርመራ በርካታ ሚኒስትሮችንና የፕሬዚዳንቱን የቅርብ አማካሪዎች ከስልጣን እንዲወገዱ ምክንያት ሆኗል። በአጠቃላይ በምስራቅ አውሮፓ እየታየ ያለው ሁኔታ በወታደራዊ ግጭቱና በዲፕሎማሲያዊ ሽኩቻ እጅግ ውስብስብ በሆነ ሁኔታ መቀጠላቸውን ያሳያል። ሩሲያ በአየር ላይ የምታደርሰውን መጠነ ሰፊ ጥቃት ስትቀጥል፣ ዩክሬን ደግሞ ከምዕራባውያን ሀገራት ጋር ያላትን ወታደራዊ ኢንዱስትሪ ትስስር በማጠናከር የረዥም ጊዜ መከላከያዋን እያደራጀች ነው። የጄኔቫው የሰላም ውይይትና በሞስኮ የሚካሄደው የሩሲያና የቤላሩስ ስብስብ በቀጠናው የወደፊት ዕጣ ፈንታ ላይ የየራሳቸውን አሻራ እንደሚያሳርፍ ይጠበቃል። ይሁን እንጂ በየቀኑ የሚፈጸሙት የሚሳኤልና የድሮን ጥቃቶች በሲቪል ነዋሪዎች ላይ እያደረሱ ያለው ሰብአዊ ቀውስ አሁንም አሳሳቢ ሆኖ ቀጥሏል። የጦርነቱ መዘዝ ከምስራቅ አውሮፓ አልፎ በዓለም አቀፍ የፖለቲካና የደህንነት ሁኔታ ላይ አዲስ ስጋት ሊፈጠር እንደሚችል እየታዩ ያሉ ክስተቶች ያመለክታሉ። ዓለም አቀፍ ማህበረሰብ አሁንም ትኩረቱን በጄኔቫ በሚካሄደው ድርድርና በጦር ግንባር ላይ በሚታዩት አዳዲስ ወታደራዊ እንቅስቃሴዎች ላይ በማድረግ የግጭቱን ማብቂያ በጉጉት እየጠበቀ ይገኛል።